ሰላም ቤተሰብ መደበኛ ንግድ ወይም ደግሞ ትራዲሽናል ቢዝነስ ሁላችንም እናውቃለን። አንድ እቃ በርካሽ ትገዛላችሁ፣ ዋጋው ሲጨምር ደግሞ በውድ ትሸጣላችሁ ማለት ነው። ግን አንድ ጥያቄ ልጠይቃችሁ፣ ገበያው ዋጋ ቢወድቅስ ወይም ደግሞ ኢኮኖሚ ክራሽ ቢያደርግስ መክሰራችን ነው? ኖ። በፎሬክስ ገበያ ላይ እንደዛ አይደለም። ምክንያቱም ፎሬክስ ከሌላ ቢዝነሶች የሚለየው ትልቁ ነገር ይሄ ስለሆነ ነው። ዋጋው ሲጨምርም ታተርፋላችሁ፣ ዋጋ ሲቀንስም ታተርፋላችሁ ማለት ነው። ይሄንን በመላችሁ ሰዓት ላይ ፕሮባብሊ እንዴት እያላችሁ እየጠየቃችሁ ነው የምትገኙት። እዚህ ጋር ነው ባይንግ እና ሴሊንግ የሚመጣው ማለት ነው። በፎሬክስ ገበያ ሁለት አቅጣጫዎች አሉ። ባይንግ ወይም ደግሞ ጎይንግ ሎንግ የምንለው ይሄ የተለመደው ነው። ቤስ ከረንሲው ወይም ደግሞ የመጀመሪያው ከረንሲ ይጠነክራል ብላችሁ ስታስቡ ባይ ታደርጋላችሁ። በቻርት ላይ ዋጋው ወደ ላይ ታዲያ የዛኔ ሲወጣ እናንተ ገንዘብ ትሰራላችሁ ማለት ነው። ይሄ በፎሬክስ ቋንቋ ጎይንግ ሎንግ ይባላል። ገበያው ደግሞ ቡሊሽ ማርኬት ተብሎ ይጠራል። ወይም ደግሞ ካስተዋላችሁ በሬዎች ቀንዶቻቸውን ወደ ላይ ስለሚወረውሩ እና አታክ ስለሚያደርጉ ነው በእነሱ ተመርኩዘው ይሄ ኤግዛምፕል የተሰጠው ማለት ነው። ሁለተኛ ደግሞ ሴሊንግ ወይም ደግሞ ጎይንግ ሾርት የምንለው ነው። ይሄኛው ግን ለብዙ ሰው ግራ ያጋባል። ስፔሻሊ ደግሞ ጀማሪ ለሆናችሁ ሰዎች የሌለኝን ነገር እንዴት እሸጣለሁ ብላችሁ ልትጠይቁ ትችላላችሁ። ነገሩን በኤግዛምፕል እናየው። ለምሳሌ አንድ አይፎን ዛሬ ገበያ ላይ 100,000 ብር ነው እንበል። እናንተ ደግሞ አንድ መረጃ አላችሁ፣ በሚቀጥለው ሳምንት የዚህ ስልክ ዋጋ እንደሚወርቅና ወደ 80,000 ብር እንደሚገባ አውቃችኋል። ታዲያ እንዴት ነው የምታተርፉት ይህንን መረጃዎች ስላላችሁ የሚለውን እኔ አሁን ሱቅ ትሄዱና አንድ ስልክ ከሱቅ በብድር ትወስዳላችሁ። ወዲያውኑ ለሌላ ሰው በ100,000 ብር ያንን ስልክ ትሸጡታላችሁ ማለት ነው። አሁን እጃችሁ ላይ 100,000 ብር ጥሬ ብር አለ ማለት ነው። ከሳምንት በኋላ ልክ እንዳሰባችሁት የስልኩ ዋጋ ወደ 80,000 ብር ወረደ። አሁን ምን ታደርጋላችሁ? ያቺን በእጃችሁ ያለችውን 100,000 ብር ታወጡና ስልኩን ገበያ ላይ በ80,000 ብር ትገዙታላችሁ ማለት ነው። የተበደራችሁትን ስልክ የዛኔ ለሱቁ ተመልሳላችሁ። የዚህን ጊዜ ከ100,000 ብሩ ላይ ስልኩን ለመግዛት 80,000 ብር ብቻ ነው የከፈላችሁ። ቀሪዋ 20,000 ብር የእናንተ ንጹህ ትርፍ ወይም ደግሞ ፕሮፊት ናት ማለት ነው። ዋጋው ታዲያ በመውረዱ ምን አደረጋችሁ ማለት ነው? ገንዘብ አተረፋችሁ ማለት ነው። ግልጽ ነው። ይህንኑ ሎጂክ ወደ ፎሬክስ እንመልሰው። ኢሮ ዩኤስዲ ላይ ሴል አደረጋችሁ ማለት ምን ማለት ነው? ማለትም ኢሮን ሽጣችሁ ዶላርን እየገዛችሁ ነው ማለት ነው አይደለ? በሌላ አነጋገር ኢሮ ይወድቃል፣ ዶላር ግን ይጠነክራል ብላችሁ እየገመታችሁ ነው ማለት ነው። ልክ እንደ ስልኩ ምሳሌ ኢሮ ዋጋው በወረደ ቁጥር እናንተ ፕሮፊት ታደርጋላችሁ ማለት ነው። ይህ በፎሬክስ ቋንቋ ጎይንግ ሾርት ይባላል። ገበያው ደግሞ ቤሪሽ ማርኬት ይባላል። ድቦች ወይም ቤሮች ጠላታቸውን ወደ ታች ጫን እያሉ ስለሚያጠቁና ስለሚገሉ ነው ይህንን ምሳሌ ከነሱ ተወስዶ የተሰጠው ማለት ነው። የፎሬክስ ውበቱ ይሄ ነው። የዶላር ዋጋ ጨመረም ቀነሰም፣ የወርቅ ዋጋ ወጣም ወረደም ለእናንተ አይጨንቃችሁም ማለት ነው። ብቻ አቅጣጫውን ትክክል ሆኖ ወደ ላይ ሲሄድ ባይ ወይም ሎንግ፣ ወደ ታች ሲወርድ ሴል ወይም ሾርት እንለዋለን። አሁን ይህንን የምናደርግበትን ቦታ ታዲያ ማወቅ አለብን። ገበያውን የምናገኘው የት ነው? ገንዘባችንንስ የምናስቀምጠው የት ነው ብለን ልናውቅ ይገባል። ለእነዚህ ጥያቄዎች መልሱ ብሮከርስ ናቸው። ግን ሁሉም ብሮከርስ እኩል አይደሉም። አንዳንዶች ሌቦች ወይም ስካመርስ ናቸው። እንዴት ትክክለኛውን ብሮከር እንምረጥ የሚለውን በቀጣዩ ቪዲዮ የምናይ ይሆናል። እንደ ሁል ጊዜ ታዲያ ሰብስክራይብ በማድረግ የደወሏን ምልክት በመንካትና በማብራት የሚቀጥለው ቪዲዮ ላይ በመሄድ እዛ እንገናኛለን ማለት ነው። see you then